ሰላም ሰላም። ሌላው አሳዛኝና በጣም አሳሳቢ የሆነው ጉዳይ ደግሞ ከኮሜዲያን ፍልፍሉ በረከት ጋር ተያይዞ ያለው ነገር ነው። በረከት ወይም ፍልፍሉ በከፍተኛ ሁኔታ በስትሮክ ህመም ሆስፒታል ይገኛል። በረከት ፍልፍሉ ሁላችንም እንደምናውቀው በጣም የሚያስቀንና ከልጅነታችን ጀምሮ የሳቅ ምንጫችን የሆነው ፍልፍሉ ዛሬ ግን በከባድ ሁኔታ በህመም ላይ ይገኛል። ለዚህም እርዳታ የህብረተሰቡን ወይም የሀገርን እርዳታ እየጠየቀ ይገኛል። ከዚህ ጋር ተያይዞ በአዶናይ ፔጅ ላይ በተለቀቀው ምስል አያይዘን ስገልጽላችሁ በረከት ወይም ፍልፍሉ ትልቅ ህመም ላይ እንደሚገኝ ገልጾልን በአዶናይ በኩል እርዳታ እንዲሰባሰብለት እጁን ዘርግቷል። ያው የሁላችንንም ቤት የሁላችንም ጥርስ ሲያስከፍት የነበረው ኮሜዲያን ፍልፍሉ ዛሬ እርዳታን ጠይቆ እጁን ዘርግቶ ወደኛ ሲመጣ ሁላችንም የበኩላችንን መዋጮ አዋጥተን ወደ ቀድሞ ስራውና ወደ ቀድሞ ሁኔታው እንዲመለስ ምኞታችንን እንገልጻለን። ከዚህ በዘለለ አሁን ላይ ያለበት ሁኔታ ይህንን ይመስላል። አይተን እንመለስ። በቃ አደራም ብሎ እናንተ ስንት ልጆች ነው ያለው? ሁለት ልጆች። ማና ማን ይባላል? አሚንና አቤሳላት በረከት። አሚንና አቤሳላት። አሁን ያለበት ህክምና ምንድነው ብለውሃል? አሁን ያለበት ህክምና ደረጃ እንትን ስትሮክ በቃ ይህንን ካልተሻለኝ ወደ ስራ መግባትም አልችልም። አሁን መቆምና ወደዚህ ወደ ሽንት ቤት መሄድ እራሱ አልችልም። መስሪያ ቤቴ ብቻ ነው የሚሰራው፣ አፌ ብቻ ነው የሚሰራው እንጂ ሌላው ብዙም። የክርስትና ስም ማን ነው? ክንፈ ገብርኤል። ሁሉም በአለም ያለው ምዕመናን በሙሉ እንዲጸልዩልህ። ክንፈ ገብርኤል። የምትወደው መዝሙር አለ? የኔ እንዲዘምሩልህ ያን መዝሙር በሰሙ ቁጥር አንተ እንዲያስታውሱ። ሚካኤል። ዓለም የምትገኙ የኢትዮጵያውያን በማንኛው እምነት ሲል ምን ሲል ፍልፍሉ የማያውቅ ሰው የለም። አሁን በችግር ፈተና ውስጥ ላይ ነው ያለው። ሁላችንም ከሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ተረባርበን ወንድማችን ለቤተሰቦችም ሆነ ለራሱ ለሕክምና የመርዳት ኃላፊነት ስላለብን መልእክት ላስተላልፍ እፈልጋለሁ። እግዚአብሔር ምሕረቱን ይላክልን። አሚን አባት። አምላካችን ምሕረቱን ይላክልን። አሚን አባት። ቅዱስ ሚካኤል የምትወደው የምታመሰግነው ቀንም ሌሊትም ባርኮ ቀድሶ የነበረ ህይወት የነበረ ጤንነት በእውነቱ መድኃኔዓለም ፍልፍሉን በዚህ አይነት ሁኔታ ውስጥ ማየት እጅግ በጣም ልብ የሚሰብርና በጣም የሚከብድ ነገር ነው። ፍልፍሉን ሁላችንም እንደምናውቀው ብዙዎቻችንም እንደምንረዳው በጣም የሚያስቀን ከልጅነታችን ጀምሮ የቤታችን ድምቀት የቲቪያችን ድምቀት የሆነው የቲቪያችን ዳንቴል የሆነ ኮሜዲያን ነው። ከድሮም ጀምሮ ከልጅነታችን ጀምሮ ስፔሻሊ 90ዎቹ በደንብ የምናውቀው በደንብ የምንወደው በደንብ የሳቅንበት የተደሰትንበት ኮሜዲያን ፍልፍሉ ዛሬ በእንደዚህ አይነት ሁኔታ አልጋ ላይ ስናየው እጅግ በጣም ነው ልብ የሚሰብረው። እውነት ለመናገር እሱም በጣም የጎዳው ከተናገረው ነገር እንዳየን ከሆነ እጅግ በጣም የጎዳው ነገር ከበሽታው በዘለለ እንደዚህ ሆኖ ህብረተሰቡ ፊት መቅረብ በጣም ለሱ ከባድ ህመሙ እንደሆነ እንደገለጸ ይገኛል። ከዚህ በተጨማሪ የማንኛውም ህብረተሰብም ቢሆን ፍልፍሉን በዚህ ሁኔታ ማየት በጣም ይከብዳል። ምክንያቱም ፍልፍሉ በጣም የሳቃችን ምንጭ የምናውቀው። ስለዚህ ፍልፍሉ ፈጣሪ ጨርሶ ይማረህ ለማለት እወዳለሁ። ሁላችንም እንግዲህ የበኩላችንን ለፍልፍሉ የሚያስፈልገውን እርዳታ አድርገን ፍልፍሉ ወደ ቀድሞ ሁኔታው እንዲመለስ ምኞቴን እገልጻለሁ። እግዚአብሔር ጨርሶ ይማረህ እላለሁ። ፍልፍሉ አመሰግናለሁ። አባቴ እግዚአብሔር ይማረው እወድሃለሁ። ፍልፍሉ ልጅ መጠሪያዬ ስም ያንተነ አድራሻዬ። ጆን ዳንኤል ለጆሲ ማስጠንቀቂያ ሰጠው። ጆን ዳንኤል እና ጆሲ ያሉበት ሁኔታ ይታወቃል። ባለፈው ቪዲዮ ላይ እንደገለጽኩላችሁ ጆሲ በጆን ዳንኤል እጅግ በጣም ሲበሳጭና ሲናደድ እንደነበረ ያየነው ጉዳይ ነው። ዛሬ ደግሞ ጆን ዳንኤል ለጆሲ ማስጠንቀቂያ ሰጥቶታል። ድራማ ይፈጥራል እና እረፍ ጆሲ እረፍ። ወይስ የኔን ስም ካላነሳ አይታይልህም? ላይቭ የኔን ስም ስታነሳ ነው የሚታይልህ? ስነ ስርዓት ያዝ። ወይስ ተልኳለህ? እኔ ግራ ገባኝ እኮ ምን እንደፈለግ አይፈታም እንዴ? ሳምንቱ ሙሉ ስለኔ የመጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩ። ቀን መጀመሪያ ላይ እንደዛ ምናምን ብሎ ላች ብዬ ምናምን ማታ ላይ ብላይ ስንገናኝ
በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው። እና አረፍ ስነ ስርዓት ነው ጆሲ። ያው እንግዲህ እንደሰማችሁት ጆን ዳንኤል ለጆሲ ከባድ የሆነ ማስጠንቀቂያ ሰጥቶታል። አሁን ላይ ምን ይፈጠራል የምናውቀው ነገር የለም። ጆሲ ግን ከነ አዶናይ እና ጃኒ ጋር እንደሆነ ነው የቀጠለው። በፊት እንደምናውቀው ከሆነ ጆን ዳንኤል እና ጆሲ በጣም ጥሩ ጓደኛ ማቾች እና የተለያዩ ሚዲያዎች ላይ እንዳወራው ጆሲ ትልቅ ውለታ ጆን ዳንኤል እንደዋለለት በከፍተኛ ሁኔታ ድምፁን ሲያሰማ ሰምተናል። ዛሬ ደግሞ ነገሮች ተገልብጠው ጆን ዳንኤል እና ጆሲ ባላንጣ ከሆኑ ቀናቶች ተቆጥረዋል። ይህ ደግሞ በቲክታክ መንደር ውስጥ ብዙ ጊዜ ሊያጋጥመን የሚችል ጉዳይ ነው እና ብዙ ሊያስጨንቀን አይገባም ነበረ። ግን ያው የሁለቱ ግንኙነትን በማየት እና ሁለቱ የነበራቸው ሪሌሽንሺፕ የሚያስቀና ስለነበረ ሀሳቡን ለማንሳት ተገደናል። ከዚህ በተጨማሪ ጆን ዳንኤልን ጆሲ ምን ብሎታል የሚለውን እስኪ እናየውና በቪዲዮ ተመልሰን እንመጣለን። እኔ አይደለሁም ማሸነፍ፣ ይሄ ነው የሚያሸንፍ፣ ጫሜ ነው የሚያሸንፍ። እኩያ መሰልኩ እንዴ? አታጆ እንዳሪ እከካም ይበናልኛ ዘፈን ታወራል እንዴ? ከዚህ በተጨማሪ የጆን ዳንኤል እና የጆሲ ሁኔታ እጅግ በጣም እየከረረ ያለ ይመስላል። ጆን ዳንኤል እና ጆሲ ምን ገጠማቸው? ጆሲ ከጆን ዳንኤል ጋር ባላንጣ ከሆኑ ቀናቶች ተቆጥረዋል። በዚህ ላይ የተለያዩ ቲክቶከሮች ሀሳብ እየሰጡበት ይገኛል። ከነዚህ ውስጥም አብዛኛው ቲክቶከር ሀሳብ እየሰጠበት ይገኛል። ከዚህ ውስጥ ደግሞ አንጋፋው ዮኒ ማኛ ሀሳብ ሰጥቷል። ሀሳቡን እንሰማና ስለ ጆን ዳንኤል ያለውን ሀሳብ ሰምተን እንመለሳለን። ጆን ዳንኤል ማለት እግዚአብሔር ይኸውልህ እባብን የልቡን አይቶ እግሩን ነሳው። አንተን ለመቅበር እግዚአብሔር አዶናይን አስነሳ። ያንተን ሸለመጥማጥነት አይቶ ማንን አስነሳ? እማትደርስበት አዶናይ መጣ። በእድሜ እኩል ናችሁ። ድባቅ ነው የመጣ ድባቅ። ምክንያቱም ከአንተ ጋር የነበሩት ሰዎች ተሳቀው እንደነበረ ማንም ያውቃል። ከአንተ በታች እንዲያጎበድዱልህ ነበር የምትፈልገው። አፈር ገባ። አንተን የሚሰማ የለም፣ አንተ ዝምባ። ስለዚህ ያንን ልንገር ብዬ ነው። ያው እንደሰማችሁት ነው። ጆን ዳንኤል ከዮኒ ማኛ ጋር ምን እንደፈጠረ አናውቅም፣ ግን ዮኒ ማኛ ጆን ዳንኤልን እየረገጠው ይገኛል በዚህ ሰዓት። ያው ጆን ዳንኤል መልስ አልሰጠበትም እስካሁን። ያው እንደሚታወቀው ቲክታከር ላይ እንደዚህ መረጋገጥ የኮንቴንቱ አንዴ ባህሪ ስለሆነ ምንም ሊያስደነግጠን አይገባም። ስለዚህ ላሽ እንለዋለን ሰምተን። ወገን ታት ህዝብ ታት እንግዲህ ሰብስክራይብ በማድረግ የኔም ቪዲዮዎች ብትከታተሉ እንደዚህ ያሉ ወሬዎችን ትሰማላችሁ። ስለዚህ ሰብስክራይብ አድርጉ።